ሰበር ዜና በሀገራችን ኢትዮጵያ ባልተለመደ ሁኔታ ማንነታቸው ያልታወቁ የተደራጁ ቡድኖች በቦሌ ክፍለ ከተማ ውስጥ ያለውን ባንክ መጠኑ ያልታወቀ ገንዘብ ዘርፈዋል። የፖሊስ ቡድናችንም መረጃው እንደደረሰው ወንጀለኞቹን ለመያዝ ምርመራውን የጀመረ ሲሆን እኛም ከስር የደረስንበትን ለህዝብ የምናሳውቅ ይሆናል። በተቻለን ፍጥነት ወንጀለኞቹን በቁጥጥራችን ስር አውለን እንደምናሳውቃችሁ ቃል እንገባለን። አመሰግናለሁ። ያው በዚህ ፍጥነት እሺ ሱሉ ምንድነው ከቀዳችሁ ውስጥ እናንተ ሄዱ ነው ከተላችኋለሁ ያለን እሱ ከተይከው ማነው ሉል ነክተህ Mission accomplished. አደረግነው ጓደኞቼ ባሊ እንግዲህ በወጣው እቅድ መሰረት ተሳክቶልን ያሰብነው ያህል ባይሆንም አሁን እንደቆጠርነው ከሆነ ግን 20 ሚሊዮን ብር እጃችን ላይ ገብቷል። ሌላው ፖሊሶች በማያውቁት ሁኔታ እንኳን የሰራነው ቢሆንም ለጥንቃቄ ሲባል በዚህ በተከራየነው ቤት ላልተወሰነ ጊዜ መቆየት ይኖርብናል። ጥሩ ሐሳብ ነው። ባስማት ካልሆነ ፊታችንን ሸፍነን አሻራችን እንዳይለይ እንኳን ጓንት አድርገን ነው የዘረፍነው። እንዴ ሊደርሱብን ይችላል። እሱማ አይናችን ቅድ ራሱ እንዳይለዩን በካሜራቸው ቅጂ መነጽር እንዳደረግን ይታወቃል። ታዲያ ምን ሊያሰጋን ይችላል? በእርግጥ መጠንቀቁ አይከፋም። ለጥንቃቄ ያህል ነው ጓደኞች። ሌላው በስምምነታችን መሰረት ግማሹ ማለት 10 ሚሊዮን የኔ ድርሻ ሲሆን
ቀሪው 10 ሚሊዮን እናንተ ትከፋፈሉታላችሁ። እኔ ላቀድኩት የተመኘሁትን ነገር ለማሳካት የሁለታችንን ድርሻ ተጨምሮ ራሱ አይበቃም። አንዳንዶቹ መቀነስ ነዋ። ታውቂያለሽ 10 ሚሊዮን ብር ህይወት የሚለውጥ ይመስለኝ ነበር። ገንዘቡ አንሶ ሳይሆን ብሩ የመግዛት አቅሙ ቀንሶ አይመስልም? ግን ክፍፍሉ ፍትሃዊ ነው ብለሽ ታስቢያለሽ? ቀድመን ነበር እሱ መደራደር የነበረብን። ቀመሩ የሱ ቢሆንም እኩል ነበር ሪስክ የወሰድነው። እሱን ለሱ ትነግረው። ምን ሆኖ ለማን ነው የሚነግረው? ታዲያ በቀጣይ ምን አሰባችሁ? ቆንጆ ቪላ ቤት ተከራይተን ቆንጆ መኪና ገዝተን አሪፍ ቢዝነስ ነገር። ብራችሁ ሲያልቅ አከራዮቻችሁ ከቤት ያስወጧችኋል። ከዛ ምን ልታደርጉ? እሱን ነው የምለው እኔ። እንዳንገዛ ብሩ አይበቃም። ሰበር ዜና። በቦሌ ክፍለ ከተማ ብራንች መዘረፉ ከተሰማ ጀምሮ የፖሊስ ቡድናችን የደረሰበትን ከስር ለምናገለግለው ህዝባችን እንደምናሳውቅ ቃል በገባነው መሰረት እንደሚከተለው አሳውቃለሁ። ሸዋሸዋ ነገር ናቸው። አሁን ምን የረባ መረጃ አግኝቶ ነው እንደሚከተለው አሳውቃለሁ የሚለው? እስቲ አንዴ ዝም በሉት የሚሉትን እንስማበት። የተቀነባበረው ወንጀል 3 ሰዎች እንዳደረጉት ደርሰንበታል እኮ። ምን አልኩ? ምንም የረባ ነገር አያወሩም ያልኳችሁ ነው። በተጨማሪም አንድ ረዘም ያለ የፀጉር ንቃይ በመገኘቱ ምናልባትም ከመሃላቸው አንደኛዋ ሴት ትሆናለች የሚል ግምት እንድንገምት አድርጎናል። ሌላኛው የተዘረፈው ገንዘብ መጠን 40 ሚሊዮን ገደማ እንደሆነ ከባንኩ አስተዳደር ለማወቅ ተችሏል። 40 ሚሊዮን ብር ምን ታዩኛላችሁ? እኔም ከእናንተ ጋር እኩል ነው የሰማሁት። በስተመጨረሻም ማንነቱን ማሳወቅ ያልፈለገ አንድ ጠቋሚ ስለ ወንጀለኞቹ በቂ መረጃ እንዳለውና ለፖሊስ መተባበር እንደሚፈልግ አሳውቆናል። ለየትኛውም መረጃ በ1010 ይደውሉልን። ሰናይ ምንም አልገባኝም። ምኑ የዘረፍነው 20 ሚሊዮን አይደል እንዴ? እኔ ከየት አምጥቶ 40 እንዳሉ ገርሞኛል። ፖሊስ ግን እርግጠኛ ስላልሆነበትን ነገር በሚዲያ እንደዚህ አይነት ነገር መናገር ትክክል ነው? ምንም አልገረማችሁም? እኔን የገረመኝ የምን አባቱ ጠቋሚን ነው ጠቋሚ ያለን የሚለው። ምናልባት እኛን ግራ ለማጋባት ሊሆን ይችላል። ታዲያ ፖሊስ ፈጥሮ ያወራል? አይ አልመሰለኝም። ሰውነተኛም እንዴ? ምን እንቅልፍ አለ? አይታይሽም እንዴ? ገመድ ጉሮሮአችን ላይ የተጠመጠመ እኮ ነው። ያን የፖሊስ መግለጫ ከሰማሁ በኋላ በጣም ተረብሻለሁ። ጥሩ ስሜት አይሰማኝ። እኔ ራሱ ስንት ነገር ሳስብ ወጣትነቴን እስር ቤት ልበሰብስ ነው። በቃ እኮ ያገኙት ፀጉር የኔ ከሆነ አበቃልኝ፣ ማንነቴን ይደርሱበታል። አንቺ ደግሞ ከመጀመሩ ነው በፀጉር ዘለላ የሰው ማንነት የሚታወቀው። ትቀልዳለህ እንዴ? እኔ እንኳን በፀጉር አይደል እንዴ የሚለየው? መቼም ከኛ ከሶስታችን ውጪ ሌቦቹ እኛ መሆናችን የሚያውቅ የለም አይደል? አዎ። ታዲያ ማን ይመስላል ጠቋሚ? እኔ አይደለሁም መቼም። እኔም አይደለሁም። ልዑል ቆይ በጨለማ ውስጥ በወድቀ ሌሊት ምን እያደረጋችሁ አተኙም እንዴ? ያንተ መተኛት ራሱ ይገርማል። በሉ ለቁርስ እንገናኝ። ድረፈሪውላ ጥርጣሬያችን ልክ ሳይሆን አይቀርም። ልክ ነው እንጂ እኛ እንደዚህ ተጨንቀን ልተኛ ማለቱ አንድ ምስክር ነው። ያለ ወትሮ ግዴለሽ መሆኑ። ቁርስ ማለቱስ እራት አብሎ በልቶ ጌታን እንደሸጠው
ቁርሳ ብልቶ ሊያስማማን ነው ማለት ነው። እና ምን እናድርግ? እንደ በግ እጃችን በካቴና እስከሚታሰር አንጠብቅ። ግን ልውል የትም እንዴት ነው ይደርስብናል? ለሱ እኔ መፍትሄ አለኝ። 10 አትልፉ። ቁልፉ እኔ ጋር ነው።